yaalin injiru barnoota saata'u namni useetuma nyaateetuma rafaa ture jira injiru hundi keenya waan adda addaa yaalaa ture so milkaa'inni barbaadu garuu maaliif hin dhufin maaliif milkaa'ina barbaadu san bira hin gahinan so ብዙዎቻችን እንግዲህ እንዳልኳችሁ ምን ፈልጋቸው ስኬቶች አሉ ለነዛ ስኬቶች የመጀመሪያ ስኬታማ የምፈልግበት ቦታ ያልደረስኩት ወይም ደግሞ ትልቅ ቦታ ያልደረስኩበት ምስጢር ልንገራችሁ ትልቁ ምስጢር የምትፈልጊበት ቦታ ያልደረስሽው ወይም የምትፈልግበት ቦታ ያልደረስከው መጀመሪያው የምትፈልግበትን ቦታ በትክክል ለይተህ ስለማታውቂ ወይም ስለማታውቂ ብዙዎቻችን ለኛ ስኬት ምን ይመስለናል መብላት መጠጣት ጥሩ ቤት ውስጥ መኖር መኪና መንዳት አይደለም ይመስላል ወይ እንዳውሱ በጣም ትልቅ ስኬት ሲሆን ብዙዎቻችን ስኬት የሚባለው ትርጓሜ በእኛ አይምሮ ውስጥ አይታወቅም ለዛም ነው ባለን ነገር ወይም ደግሞ ባለን ዕውቀት ወይም ባለን ቦታ ተመቻችተን የተቀመጠው ቅድም እዚህ ጋር መጥተው ሼር ሲያደርጉን የነበሩ ሰዎች ከለታት አንድ ቀን ልክ እንዳንተ ልክ እንዳንቺ ሲቆፍሩ ሲሄዱ ሲሞክሩ ቻሌንጅ ሲያጋጥማቸው ልብ በሉ ቻሌንጅ ነበር ትናንት ኢትዮጵያ ውስጥም ስንኖር ቻሌንጅ ነበር አይደል ኤርትራ ውስጥም ስንኖር እኮ ቻሌንጅ ነበርምሽ ሱዳን ውስጥም ስንኖር ቻሌንጅ አለ አይደል ቻሌንጅ ይቀጥላል ዳሩ ግን እኛ ትናንትና እኛ ዛሬ እኛ ነገ አስተሳሰባችን መለወጥ አለበት እኛ ትናንትና የነበረን አስተሳሰብ ነው ያ ትናንትና የነበረን አስተሳሰብ ዛሬ እኛን ፈጥሯል እኛ አስተሳሰባችን እኛ ምናነበው እኛ ምንሰራበት የሥራ ባህልን ደቨሎፕ አድርጎልናል ጥያቄው አንተ ነገ አንቺ ነገ እናንተ ነገ የት ነው ራሳችሁን ማየት የምትፈልጉት ምክንያቱም ብዙዎቻችን በተለይ መላው የሐበሻ ማህበረሰብ በአብዛኛው ተመሳሳይ ባህል አለን ከበላን ከጠጣን ምን ብለን ነው የምንኖረው እስኪ ምንድን ነው ተመስገን ወይ አናመስግን አይደለም እናመስግን ከምስጋና ጋር አይደለም ትልቁ ጥያቄ እዚህ ምድር ላይ አንተ ስትኖር የሚገባህን ኮታህን ተቀብለሃል ወይ ነው የሚገባሽ ኑሮ አለ ያንን ተቀብላችኋል ተቀብለናል ወስደናል የተቀበለ ሰው አለ የሚገባው ኑሮ እየኖረ ያለ ሰው አለ ለምን ምክንያቱም ቅድም እንዳልኳችሁ ከቤታችን ከመውጣታችን በፊት ብዙዎቻችን ከቤታችን ከመውጣታችን በፊት እኔ እኮ ከንትና የተሻልኩ ነኝ እኔ ከዚህ እቺ መነሻ ፖይንት ብትሆን ስጀምር ጀምሮ ወዴት ነው የምሄደው ግብ ቀርጬ አልሄድም ግብ የለኝም ከፊት ለፊቴ ግልጽ የሆነ ነገር አስቀምጬ አልሄድም ስለዚህ ኢማጂን ቅድም ሼር ሲያደርጉን ነበር እነ ሊደር ጌቱና ሊደር ቴዲ ሼር ሲያደርጉን ነበር ስንወጣ ከቤታችን ዝም ብለን ኢቭን ሰምታይምስ ፊታችንን ሳንታጠብ ብቻ ህይወትን እንደመጣች እንዳጋጣሚ ነው እንጂ የምንኖረው ለህይወታችን ግብ ቀርጸን አምናና ዘንድሮ ምን ለውጣልኝ እኔ ካምና ምን ዘንድሮ ለመለወጥ ዝግጁ ነኝ ወደ ስኬቴ እየቀረብኩ ነው ስኬቴ እዛ ጋር አለ ብዬ ካሰብኩኝና ከቤቴ ከወጣሁ ቢያንስ ምን ያህል ሄጃለሁ 2018 የሚባል አመት በህይወቴ ውስጥ አልፏል 2017 የሚባል አመት በህይወቴ ውስጥ አልፏል እንዲሁም በቅርባችን ደግሞ 2019 አልፏል እስኪ አንዴ ወደ ኋላ እንመለስ 2019 ምን ነበር ምን ሰራክ ምን የተለየ ነገር ሰራንበት በገንዘብ ደረጃ ምን ያህል ገንዘብ ሰራክ አንተ ከገንዘብ ጋር ምን ያህል ፋይናንስ ሰርታል 2019 የጊዜ አጠቃቀምህ ምን ይመስል ነበር 2019 ከሰው ጋር የነበረ ግንኙነትህ ምን ያህል አሻሽለሃል 2019 ለስኬትህ ለህልምህ ለራእይህ ምን ያህል ቀርበሃል የቀረስከው ግብጽ አለ መልሱ አሳዛኙ ምንድነው መልሱ
ኦልሞስት በአብዛኛው ጊዜ ምንድነው እኩል ነው። ብዙዎቻችን ቢዝነስ ስለጀመርን ስኬትን የምናመጣ ወይም ስኬታማ ምን ሆን ይመስልናል። ምን ስለጀመር? ቢዝነስ ስለጀመር ወይ ደግሞ ከሀገር ስለወጣን። እመኑን እዚህ ቤት ውስጥ ብዙ ልምድ ያላችሁ ሰዎች አላችሁ። ከብዙ የማህበረሰብ ክፍል የመጣችሁ ሰዎች አላችሁ። ቢዝነሳችሁንም የጀመራችሁ ሰዎችም አላችሁ። የተወሰነ ሌቭል ወደ ስኬቴ እየተንቀሳቀስኩ ነው እየሄድኩ ነው ብላችሁ የምታስቡ ሰዎችም አላችሁ። ችግር የለውም ግን ራስህን ጠይቅ። እኔ ማን ነኝ? ወዴት እየሄድኩ ነው? አን ኤኙ ኤሰትን ዲማጅራ ገልሚኪያ ካዮንኪያ ኤሳ ከሌሰስ ደንገዳች አንቱስ በረ ደንገዳስ በረ ሰንዱራስ ማን ሆጀደ